እንደ ኢንተርናሽናል ሞዴል እንዴት ዋክ ማድረግ አለባችሁ የሚለውን እቤት ሆናችሁ ፕራክቲስ የምታደርጉትን ቤዚክ ነገሮች አሁን ነግራችኋለሁ። ሰላም እንዴት ናችሁ? ዮናታን ዘሚካኤል እባላለሁ። የራኖ ሞዴሊንግ አካዳሚ አሰልጣኝ ነኝ። በዛሬው ቪዲዮ የምንመለከተው ደግሞ እንዴት አንድ ሞዴል ኢንተርናሽናል ስቴጅ ላይ ወጥቶ ካትወክ ማድረግ አለበት የሚለውን በዲቴል እናያለን ማለት ነው። ለቻናሌ አዲስ የሆናችሁ ሰዎች ካላችሁ አካውንቴን ሰብስክራይብ ማድረጋችሁን አትርሱ። ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሚጠቅመው ሰው ሼር ማድረጋችሁን አትርሱ። ወደ ቪዲዮ ስንመጣ መጀመሪያ ሴቶች የሚራመዱት አረማመድ ስታይል ምን ይባላል? ካትወክ ይባላል። ካትወክ ሲራመዱ ቤዚክ ነገሮች ማወቅ ያለባቸው ምንድን ነው? ከታች ስንጀምር ከእግራቸው ሁሌ እግራቸው ቀጥ ማለት መቻል አለበት ሁሌ። እንዲሁም ደግሞ እግራችሁ ልክ አሁን ለምሳሌ መኪና እየነዳችሁ ከሆነ መሪውን ወደዚህ ካዞራችሁት ወደዚህ ትታጠፋላችሁ፣ ወደዚህ ካዞራችሁት ወደዚህ ትታጠፋላችሁ። ስለዚህ እግራችሁ ሞዴሎች ላይ እንዲሁም ደግሞ ካትወክ ስትራመዱ እንደዛ ነው። እግራችሁ ወደዚህ መሄድ ከሆነ ሙሉ ቦዲያችሁ ወደዚህ መሄድ አለበት። እግራችሁ ወደዚህ መሄድ ከሆነ ሙሉ ቦዲያችሁ ወደዚህ መሄድ መቻል አለበት ማለት ነው። ስለዚህ እግራችሁ ጉልበታችሁ አካባቢ ሁሌ ቀጥ ማለት አለበት። ስለዚህ ስሎ የሆነ ስቴፕ አንድ እግር አቴ ታይም ዋን ሌግ አቴ ታይም። ልክ ቀኝ እግር ሲራመድ ግራ እግር ይከተላል፣ ቀኝ እግር ሲራመድ ግራ እግር ይከተላል። ስለዚህ ቀስ በቀስ እንደዚህ እያደረጋችሁ እግራችሁ ቀጥ እስኪል ድረስ ፕራክቲስ ማድረግ መቻል አለባችሁ። ሁለተኛው ቤዚክ ነገር ደግሞ ወደ ሂፓችሁ ወይም ደግሞ ወደ መቀመጫ አካባቢ ስንመጣ እንዴት ነው መደረግ ያለበት? ካትወክ ላይ ብዙ ጊዜ የሴቶች መለያው ከወገብ በታች ስለሆነ ወገባችሁ ቱ ዘ ራይት ኤንድ ቱ ዘ ሌፍት እዚህ ቪዲዮ ላይ እንዳስቀመጥኩላችሁ ማለት። ስለዚህ ይህም ደግሞ ልብሱን በደንብ ፕሬዘንት እንድታደርጉት እንዲሁም ደግሞ በጣም አሪፍ የሆነ ፌሚናይን እና ሴክስ ኢነርጂያችሁ ለኦዲየንሱ በአረማመዳችሁ እንድታሳዩት ነው ማለት። ስለዚህ ፋሽን ሾው ባይዘዊ ትዕይንት ነው። ለምሳሌ ሰርከስ ላይ ሄዱ ሰዎች የሚያሳዩአችሁ የሰርከስ ትርኢት አለ። ፋሽን ሾው ላይም እንደዚህ ሞዴሎች ወጥተው የዲዛይነሮቹ ልብስ መልበስ እንዲሁም ደግሞ ፓጀንት ወይም ቁንጅና ውድድር ላይ ከሆነ ደግሞ የራሳቸውን ሰውነት እንዲሁም ደግሞ ራሳቸውን ፕሬዘንት የሚያደርጉበት እንደ ትዕይንት ነገር ነው ማለት ነው። ስለዚህ ሂፓችሁ ቱ ዘ ራይት ኤንድ ቱ ዘ ሌፍት መራመድ መቻል አለበት። ወደ ባክ ስንመጣ ደግሞ ቤዚክ የሆነው ፓርት የሞዴሎች ባክ ነው ወይም ደግሞ ጀርባችሁ ነው። ጀርባችሁ ብዙ ጊዜ ጀማሪ ስትሆኑ እንዲህ ጎብጦ ሊያስቸግራችሁ ይችላል፣ ወይም ደግሞ አንዳንዴ ደግሞ እንዲህ በጣም ወጣ ብሎ ሊያስቸግራችሁ ይችላል። ስለዚህ ሁሌ ስትሬት ፖስቸር መያዝ መቻል አለባችሁ። ፖስቸራችሁ ላይ ቀጥ ማለት አለበት። ከጀርባ የሚያያችሁ ኦዲየንስ ካለ ሁሌ ፕሮፌሽናል ሞዴል መሆናችሁ የሚታወቀው ጀርባችሁ ምን ያህል ቀጥ ብሏል የሚለው ነው ማለት ነው። ስለዚህ ሁሌ ጀርባችሁ ቀጥ ማለቱን አትርሱ ማለት ነው። ሌላው ወደ ሾልደር ፓርት ስንመጣ ወይም ደግሞ ወደ ትከሻ ስንመጣ በጣም ሪላክስድ መሆን መቻል አለበት። እንደ ወታደር እንዲህ ብላችሁ መሄድ መቻል አለባችሁ። ኤቭሪ ቦዲያችሁ በእርግጥ ሪላክስ ማድረግ መቻል አለበት፣ ግን ትከሻችሁ ሞር ሪላክስ ማድረግ አለበት። ምክንያቱም ስትለብሱ ልብሳችሁ ትከሻ ማንጠልጠያ የሚባለው ይሄ ስለሆነ ሞር ይሄኛው ፓርታችሁ ሪላክስ ሲሆን ሙሉ ቦዲያችሁ ሪላክስ ይሆናል ማለት ነው። ሌላኛው ወደ እጅ ስንመጣ እጃችሁ ሪላክስድ መሆን መቻል አለበት። ዋን ሃንድ አት ኤ ታይም መቀመጫችሁን እየነካ ልክ ቪዲዮ ላይ እንዳስቀምጥኩላችሁ መቀመጫችሁን እየነካ ወደፊት እያደረጋችሁ መሄድ መቻል አለባችሁ ማለት ነው። ሌላኛው ደግሞ ወደ አንገት ስንመጣ አንገታችሁ ወሳኝ ፓርት ነው። ምክንያቱም አንገታችሁ እንዲህ ብሎ የሚራመድ ከሆነ ኦቨር ኮንፊደንስ ነው። መሬት ያያችሁ የምትራመዱ ከሆነ ደግሞ ሎ ሰልፍ ኮንፊደንስ እንዳላችሁ ይነግራል። ስለዚህ ሁሌ መስታወት ላይ ተለማመዱ። የራሳችሁን አንገት በምን ያህል መጠን ነው መሆን ያለበት? ይሄኛው ለምሳሌ ወደ ላይ በጣም ከፍ ማለት የለበትም፣ ዝቅ ማለት የለበትም። ጀስት ፊት ለፊት ስትሬት መሆን መቻል አለበት። ሪላክስ ማድረግ መቻል አለባችሁ። ሌላው ብዙ ጊዜ ሞዴሎችን ትሬን ሳደርግ ምንድን ነው የሚያስቸግራቸው? በተፈጥሮ አንገታችሁ ስትንቀሳቀሱ ወይም ስትራመዱ እንዲህ የሚራመድ ከሆነ ያንን ኮምፕሊትሊ ማቆም መቻል አለባችሁ። በጣም ስትሬት እና የትን ቦታ የማይነቃነቅ መሆን መቻል አለበት ማለት ነው። ሪላክስድ ሆኖ ማለት ነው። ሌላኛው አፋችሁ በተወሰነ መልኩ ትንሽዬ መከፈት መቻል አለበት። ይሄ ነው እዚህ መሆን ያለበት። ትንሽ አየር የምታስገባ ወይም ነፋስ የምታስገባ ያህል መከፈት መቻል አለበት ማለት ነው። ሌላኛው እዚህ አካባቢ ያው ሲሪየስ ፌስ ነው መያዝ ያለባችሁ። ለምንድን ነው ሞዴሎች የማይስቁት የሚለው ኮመንት ላይ እስቲ ጻፉልኝ። ለማንኛውም ኮመንት ላይ ያስቀመጣችሁ ትክክል የሆናችሁ ሰዎች ካላችሁ ጎበዝ፣ ግን ካልሆናችሁ ሞዴሎች ኮስተር ብለን ነው ሲሪየስ ፌስ ይዘን የምንወጣው። ለምንድን ነው ሞራውን ለምሳሌ እኔ እየሳኩኝ ዋክ ማደርግ ከሆነ ቀጥታ አቴንሽናችሁ ልብሱ ላይ ሳይሆን ፈገግታ ይልም ደግሞ እኔ ላይ ይሆናል ማለት። ስለዚህ ሲሪየስ ፌስ የምናሳየው ለምንድን ነው? ሞር ፕሮፌሽናል ሆነን ልብሱ ላይ ፎከስ እንዲያደርጉ ሰው ወይም ደግሞ ኦዲየንሱ ልብሱ ላይ ፎከስ እንዲያደርግ ነው ማለት ነው። ስለዚህ ሌላኛው ግንባራችሁ መሸብሸብ የለበትም፣ እንዲህ መኮሳተርም የለባችሁም። ሲሪየስ ፊት ይዛችሁ እዚህ ጋር ጆ ላይናችሁን ብቻ ንክስ ማድረግ ነው። ይሄ ነው ኖርማሉ። ከዛ ስነክሰው ጺም ስላለኝ በተወሰነ መልኩ ታያችሁ ሊወጣ ይችላል፣ ግን ንክስ ስታደርጉት
ይወጣል ይሄ ማለት ነው። ስለዚህ በዚህ መልኩ ነው የሚሆነው ማለት ነው። ይሄ የሴቶች ካትወክ ነው ማለት ነው። ስለዚህ አሁን የነገርኳችሁን ቤዚክ ስቴፖች ቤታችሁ በመለማመድ ጥሩ የሆነ ለውጥ ታመጣላችሁ ማለት ነው። ከዛ በኋላ ደግሞ ኢነርጂያችሁንም ደግሞ ኦራ የሚባለውን ነገር በጣም ሪላክስ አድርጋችሁ ስትራመዱ የራሳችሁ የሆነ የአረማመድ ስታይል ይኖራችኋል ማለት ነው። ስለዚህ ካትወክ ቤዚክሊ እንደዚህ ነው ማለት ነው። ዋናው ዓላማው መርሳት የሌለባችሁ ሞዴሎች ፋሽን ሾው ላይ ስትወጡ የምታስተዋውቁት ልብሱን ነው እንጂ ራሳችሁን አለመሆኑን ሁሉ አእምሯችሁ ውስጥ አስታውሱ ማለት ነው። ቀጣይ ደግሞ የተለያዩ የአመላለስ ስታይሎች ወይም ደግሞ ተርን ስታይል ቪዲዮዎችን እሰራላችኋለሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ኮመንት ላይ ማወቅ የምትፈልጉት ነገር ካለ ሎንግ ቪዲዮ እሰራላችኋለሁ ማለት ነው። መልካም ጊዜ